ሩህ ጉሩሩ ላይ በደረሰች ጊዜ ነፍስ ውጪ ነፍስ ግቢ መከራ ላይ በገባች ጊዜ ወቂለ መን ራቅ የዚያን ሰዓት ማን ዋዳኝ እስኪ ስፔሻሊስት ጥሩ የተሻለ ዶክተር ምረጡ የትኛው ክሊኒክ ይሻላል የት ይዘነው እንሂድ እከሌን ጥሩት እየተባለ ማን ዋዳኙ በሚባል ጊዜ ነገር ግን እሱ ወظن انه الفراق እሱ ግን ቤተሰቦቹን ዘመድ አዝማዶችን ልጆቹን እናት አባቱን ወንድም እህቱን ሊለያይ እንደሆነ ርግጥ ብሏል። የዛን ሰዓት ሰዎች ዶክተር ይጠራ ይላሉ፣ ሰዎች ሐኪም ጥሩ ይላሉ፣ ቆንጆ ሆስፒታል ውሰዱት ይላሉ። ነገር ግን እሱ ወደ አኺራ እየሄደ እንደሆነ እርግጠኛ ሆኗል። የተያዘው አካል በበሽታ የተጠፈረው አካል እርግጠኛ ሆኗል። አላህ ተባረከ ወተዓላ ገጣሚው ምን አሉ እዚህ ቦታ ላይ ወለም አረ الطب هذا اليوم ينفعني ذلك እንደሌላው ቀን አይደለም አያያዙ ብርቱ ነውና ሕክምና ይጠቅመኛል ብዬ አላስብም። ወሽተደ ነዝዒ وصار الموت يجذبها واشتد نزعي የሩሒ መውጣት በረታብኝ ህመሙ ከባድ። ረሱሉ ዓለይሂ ሰላቱ ወሰላም ሰከራተል መውት ላይ ያሉ ጣረ ሞት ላይ ያሉ ምን ይሉ ነበር? ላ ኢላሃ ኢለላህ ኢነ ሊልመውት ለሰከራት ይሉ ነበር። ለሞት እኮ ህመም አለው ይሉ ነበር። አላሁመ ኢና ነዑዙ ቢከ ሚን ሰከራቲል መውት ይሉ ነበር። የአላህ መልእክተኛ ጌታችን ሆይ ከሞት ስካር ባንተ እንጠበቃለን፣ ከሞት ህመም ባንተ እንጠበቃለን ይሉ ነበር። ወላሂ ሞት ላይ እንዳለ ህመም ምንም አይነት ህመም የለም፣ እጅግ ከባድ። ያ ህመም ግን ለአማንያኖች ወንጀላቸውን ማበሻ፣ ወንጀላቸውን ይቅር የማስባያ፣ ደረጃቸውን ከፍ የሚያደርግላቸው ህመም ሲሆን ለከሃዲያን ግን ቅጣት ነው። አላህ በእውነት በሱ ካመኑት ባሮች መካከል ያደርጋል። ታዲያ ሼኹ ምን አሉ? ወሽተደ ነዝዒ የሩሒ መውጣት በረታብኝ ያ አላህ ወሳረ አልመውቱ የጅዚቡሃ መለከል ሞትም መጎተት ጀመረሳ ወሳረ ሆነ አልመውቱ ያኒ መለከል መውት የጅዚቡሃ የሚጎትታት ሆነ ያ አላህ የሚጎትታት ደግሞ ሚን ኩል ዒርቅን ከእያንዳንዱ ጅማት ከእያንዳንዱ የደም ስር ይሰማል ህመሙ። ሚን ኩል ዒርቅን ቢላ ሪፍቅን ወላ ሐወን ካለምንም መሳሳት ካለምንም ማዘን ካለምንም መራራት ወላ ሐወን ካለምንም ማቃለል ቀለል ላድርግለት እንኳን ሳይ ይወስደዋል ሩሒና። ያ አላህ በዚህ መልኩ የምንሄድ ሰዎች ለዚያ ቀን መልካም ስራ ልናስቀድም ይገባል። ጌታችንን ተባረከ ወተዓላ በተገቢው መልኩ ልንፈራው ይገባል። ቻልነው አቅማችን በፈቀደው በሙሉ ጌታችንን ለማስደሰት ልንሯሯጥ ይገባል። አላህ ከወደደላቸው ባሮቹ መካከል ያድርገን። ጀዛኩሙላሁ ኸይረን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።